ሰላም የሄቨን ሚዲያ ተከታታዮች እንደምን ሰነበታችሁ? ዛሬ ደግሞ በክፍል 5 አባከስ ትምህርት መጥቻለሁ። በክፍል 4 ትምህርታችን ማንኛውም ቁጥር ከአባከስ እንዴት ማንበብ እንደምንችል በደንብ ተመምረናል ብዬ አስባለሁ። ደጋግማችሁ አይታችሁታል ብዬም ተስፋ አለኝ። ያንን ያላያችሁ ሄቨን ሚዲያ ብላችሁ ሰርች ብታደርጉ ዩቲዩብ ላይ ታገኙታላችሁ። በዛውም ሰብስክራይብ፣ ላይክ፣ ሼር ብታደርጉ ለእኔ ትልቅ ግባት ይሆነኛል። ኮመንትም መስተካከል ያለበትን ሁሉ በዛው ማለት ነው። ዛሬ ላይ ክፍል 5 አባከስ ትምህርታችን ደግሞ የእጅ ጣቶቻችን ብቻ እንደ አባከስ ተጠቅመን እንዴት ቁጥሮችን ማስላት እንችላለን። ይሄ ማስላት ቁጥሮችን መጻፍ ማንበብ ከእጃችን ላይ እንዴት እንደምንችል የምንመማርበት ነው ማለት ነው። ስለዚህ ወደ ዛሬው ትምህርታችን ስንመጣ ሁለት የእጃችንና ሁለት የእጅ ጣቶቻችን አሉ። እነሱ ውክልናቸው እንዴት ይመስላል የሚለው እናያለን። የመጀመሪያ ሁለት የእጅ ጣቶቻችን ከአባከስ ጋር የምናገናኘው ሁለቱን የአባከስ የአንድ ቤትና የአስር ቤት ዘንጎችን ይወክሉናል። ጣቶቻችን ደግሞ አባከስ ላይ ያሉ ጠጠሮችን ይወክላሉ ማለት ነው። ስለዚህ እያንዳንዱን ስንመጣ የቀኝ እጅ ጣቶቻችን ሁላችሁም እንደዚህ ዞራችሁ ስለምትመለከቱ የቀኝ እጃችን የስንትን ቤት ይወክላል ማለት ነው? የአንድ ቤትን ይወክላል። የአንድ ቤት ዘንግን ይወክላል። ስለዚህ እነዚህን ጣቶች ወስደን ወይም በዚህኛው ስንወስድ እነዚህን ጣቶች የአንድ ቤት ናቸው። እንደዚህ ከአባከስ ጋር ስናመሳስላቸው ከላይ ያለው 5 እንደሚወክል ከዚህ ቀደም ተነጋግረናል። እያንዳንዱ ጠጠር አንዳንድ እንደሚወክል እንደተነጋገርነው ሁሉ ምን ወስደን ይህ አንድ ትባላለች። አንድ ጠጠር ስንወስድ አንድ፣ ሁለት ስንወስድ ሁለት እንዳለ ሁሉ የእጃችንን ጣቶች ወስደን ይሄንን አንድ እንላለን። ሁለቱን ስንወስድ ሁለት እንላለን። ሶስቱን ስንወስድ ሶስት እንላለን። አራቱን ስንወስድ አራት እንላለን። አምስትን ይችኛዋን ብቻ ስናደርግ ደግሞ ወይም ከላይ ያለ አውራ ጣታችን ስንጠቀም አምስትን ትወክላለች። ምክንያቱም ከዚህ ቀደም ባየናቸው ቪዲዮ የእጅ ጣቶቻችንና የአባከስን ቅርኝት በደንብ ስላየን ማለት ነው ንዑስ ርዕስ አድርገን ተምረናል። ሌላኛው የአስር ቤትን ስንወስድ እዚህ ላይ ስንመለከት እያንዳንዱን ለማየት እንሞክር። ይሄኛው የአስር ቤት ዘንግ የግራ እጃችንን ዘንግ ወይም የግራ እጃችን የአስር ቤትን ዘንግ እንወስዳለን። እያንዳንዱ ጣቶቻችን ደግሞ የጠጠሮችን ብያለሁ። ይቺ ስንት ናት? 10 20 30 40 50 እያል እስከ 90 ድረስ እንቆጥርበታለን። ወደፊት እዚህኛው ላይ ስንመጣ እንዴት መደማመድ እንዳለብን እናያለን ማለት ነው። ስለዚህ እዚህ ላይ ያሉትን ሐሳቦች በደንብ እንድታዩዋቸው ፈልጋለሁ። የግራ ጣቶቻችን ከአውራ ጣት ውጭ ያሉት በሙሉ 10 እያንዳንዳቸው እንደሚይዙ፣ የቀኝ ጣቶቻችን ደግሞ ከአውራ ጣታችን ውጭ ያሉት አንዳንድ እንደሚወክሉ፣ የአውራ ጣታችን ቀኝ እጃችን 5 የግራ እጃችን 50 እንደሚወክል ሁሌ መገንዘብ ይኖርብናል ማለት ነው። ወደ እናንተ ዞሬ ስለምመለከት የግራ እጃችን በቀኛችሁ ያለ ይመስለናል። ነገር ግን እንደዚህ ሆነን ነው ሁላችንም ማሰብ ያለብን። ስለዚህ የቀኝ እጃችን የአንድ ቤትን እንደሚወክል ራሳችሁን ወስዳችሁ ቼክ ማድረግ ትችላላችሁ። ከዚህ በመነሳት ከ0 እስከ 99 ያሉ ቁጥሮችን ማንበብ መጻፍ፣ በእጃችን ደግሞ ማስላት እንችላለን። የሂሳብ ስሌቶችን በመጠቀም የሚለው ወደፊት ማስላትን የምንመማርበት ወዲያውኑ በምንመጣበት ጊዜ እዛ ላይ የምንመለከተው ቢሆንም ዛሬ ላይ ግን ዋና ሐሳቤ ከ0 እስከ 99 ያሉ ቁጥሮችን በእጃችን ብቻ እንዴት ማንበብ እና በእጃችን ደግሞ እየጻፍን መለማመድ እንደምንችል የሚያሳየን ነው። በነገራችን ላይ በእጃችን መጠቀም እጃችን ብቻ መጠቀም ዋና ጠቀሜታው አባከስን ጨምሮ ምንም ነገር ሳንጠቀም እጃችን ብቻ ለወስደን ቁጥሮችን ማስላት ስለምንችል በተለይ ከኬጂ 1 እስከ ሁለተኛ ሶስተኛ ክፍል ድረስ ያሉ ተማሪዎች ከ0 እስከ 99 የእጃቸውን ብቻ በመጠቀም ቁጥሮችን ማንበብ መጻፍ ያስችላቸዋል በደንብ ማለት ነው። ስለዚህ ይሄንን በደንብ አድርጋችሁ መገንዘብ ይጠበቅባቸዋል። ስለዚህ ይሄንን በደንብ ለሁሉም ተማሪዎች ወይም ለሁሉም ሰው እንዲደርስ ላይክ፣ ሼር፣ ኮመንት እያደረጋችሁ ቪዲዮን ብትከታተሉ እኔም ብዙ ነገር የምሰራበት ስለሆነ ኮመንት እንድታደርጉልኝ እፈልጋለሁ። እዚህ ላይ ዛሬ የምናያቸው እስኪ እንዴት አድርገን ነው ታዲያ ቁጥሮችን መቆጠር የምንችል? እስካሁን ድረስ በቅንጭብ ያደረግን ሐሳቦችን ያየ እንዴት ግን ቁጥሮችን እጃችን ላይ ወስደን እያንዳንዱ ጣታችን እንዴት እንወክላለን የሚለው እናያለን። እስኪ
የቀኝ እጃችን የማንን ቤት ይወክላል ብያችኋለሁ። ሁላችሁም እስኪ አብራችሁ የሆናችሁ መቆጠር እንጀምር። ማንን ይወክላል ብለናል? የቀኝ እጃችን የአንድ ቤትን ይወክላል ብለናል። ስለዚህ እስኪ አንድ ጣት ስናወጣ ስንት ነው ማለት ነው? አንድ ማለት ነው። 0 አረው 2 3 4 5 ብቻዋን የብቻ 5 እንደተጠቀም ሁሉ እንዳባከስ ማለት ነው። 6 በምንበት ሰዓት ይችኛዋ ጣት ስንት ናት ማለት ነው? 5 ከሆነች አንድ እነዚህ ደግሞ አንዳንድ ይዙ ብለናል። ስለዚህ አንድ ስናስገባባት ስንት ይሆናል? 6። ይሄው እነዚህን ስንጠቀም እንዳወሰድነው ሁሉ እንደዚህ አይደለም። ቅንጅታቸው አንድ አይነት ስለሆነ 4 አሉ ከላይ አንድ ስላል ስለዚህ 6 እንላለን። 7 እንላለን። 8 ከዛ 9 እንላለን ማለት ነው። የአንድ ቤት 10 በምንበት ጊዜ የ10 ቤት ስለምንሄድ በግራ እጃችን ነው የምንጠቀም ማለት ነው። ስለዚህ ከ0 እስከ 9 ያሉትን እስኪ አንዴ 0 ያው ይታወቃል። 1 2 3 4 5 6 7 8 9 በማለት ቁጥሮችን እንቆጥራለን ማለት ነው። የ10 ቤት ዋጋን ደግሞ ተጠቅመን እስኪ እነዚህ እንቆጥር። ወይም የግራ እጃችን ዘንግ እንደ 10 ቤት ዘንግ ብለን ወስደናል። ጣቶቻችን ደግሞ ጠጠሮችን ይወክራሉ ካል የ10 ቤት ዋጋ እስከ 90 ድረስ ስለሚወክር 10 20 30 40 50 60 እያልን ከዚህ ቀደም እንዳየናቸው ሁሉ በእጃችን ደግሞ እስኪ እንሞክር። ስለዚህ ልጀምር ነው። 10 20 30 40 ብቻዋን እቺ ስንት ናት? 50 የላይኛዋ እንደማለት ናት። እቺ 60 70 80 90 እስከ አንዴ እንድገመው 10 20 30 40 50 60 70 80 90 ስለዚህ እያንዳንዳቸው የአንድ ቤት ከ0 እስከ 9 የ10 ቤት ከ10 እስከ 90 ድረስ መወከላቸውን በደንብ አይተናል። አሁን ደግሞ የመጨረሻው ከ10 እስከ 99 ያሉት አንድ ላይ ሲቀላቀሉ የሚለውን እናያለን ማለት ነው። ከዛ በፊት ግን እስኪ ሁለት ሐሳቦችን እናንተ ከታች ኮመንት እንጽፋቸው። እስኪ ቁጥሮችን ልስጣችሁ። የአንድ ቤት እንደምታወጡ ይህ ቁጥር ስንት ነው ያልኳችሁ? ይህ ቁጥር በ10 ቤት ሄደን ደግሞ ይህ ቁጥር ስንት ነው ያለው? እዚህን ከታይ ጻፉ። እሺ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፎሎ እንድታደርጉ ይፈልጋለሁ። በቲክቶክ አካውንትም ስላለ በዛም ሄጄ የተለያዩ ነገሮችን ለቅላችኋለሁ ማለት ነው። መስተካከል አለባቸው የምትሉት ግን እኔ ማስተካከል ያለብኝ ከታች ኮመንት እንድጽፉልኝ እፈልጋለሁ ማለት ነው። ስለዚህ እስኪ እየቀላቀል እንውሰድ። ለምሳሌ የ10 ቤት 10 አለ። ከዚህኛው ደግሞ 2 ብንጠቀም 12 ብለን እንደዚህ እንወስዳለን ማለት 12 እንላለን። 10 ቤት 10 አለ። እቺ 2 12 እንላለን ማለት ነው። 34 እስቲ የሚለውን እንጠቀም። 34 ነው። 34 በ10 ቤት 3 በአንድ ቤት 4 ስንጠቀም 34 እንላለን ማለት ነው። 53 እስቲ 53 የ10 ቤት 5 አለች። የአንድ ቤት ደግሞ ስንት አለች ማለት ነው? 3 53 ወስደን እንደዚህ መስራት እንችላለን ማለት ነው። ሌላኛው እስኪ 98 ማለት በ10 ቤት ወይም የግራ እጃችን 9 በሙሉ እንዘረጋለን ማለት 10 20 30 40 50 60 70 80 90 98 ነው ያልኳችሁ። የአንድ ቤትን ደግሞ 8 ነው የምንዘረጋ። 8 ማለት ይቻ ምን ስለሆነች 5 6 7 8 እነዚህ ባንድ ላይ ስናደርግ 98 እንደዚህ አድርገን እንወስዳለን ማለት ነው። እስኪ የተወሰኑ ግን በእጃችሁ የምታሳያቸው ጥያቄዎችን እስኪ እናንሳ።
ጥያቄዎችን እስኪ ሁላችሁም እጃችሁን አወጣችሁ። እሺ የምጽፋቸውን ቁጥሮች እስኪ እጃችሁ ላይ እያሳያችሁ መጠቀም ትችላላችሁ፣ ወይም ደግሞ ከታች መጻፍ ትችላላችሁ። 48ን እስኪ 57 እሺ 62 96 እስኪ ወደ ታች ደግሞ 24 75 19 በትክክል። ስለዚህ እነዚህ እንዳሳያችሁ እጃችሁ ላይ ተስፋ አለኝ፣ እየተለማመዳችሁ እንደሆነ ተስፋ አለኝ። አብራችሁ ቪዲዮ ሐሳቡ ያልገባችሁ ቆም እያደረጋችሁ በደንብ መከታተል ትችላላችሁ ማለት ነው። ስለዚህ እስኪ ደግሞ እዚህ ላይ ሳልጽፍ እናንተ ከታች ኮመንት ላይ የሚጽፉልኝ ቁጥሮችን እስኪ ልጥራ። 45 67 89 70 20 34 በትክክል። እነዚህ ከታች እንዴት አድርጋችሁ መጻፍ እንደምትችሉ ራሳችሁ እጃችሁ ላይ ተለማመዱ። የመጨረሻ ግን በእጄ እያሳየው ከታች ራሳችሁ የምትወስዷቸው ልንገራችሁ። በእጄ እያሳየው እኔ ስንት ናቸው ልበላችሁና እናንተ ምን ያህል እንዳወቃችሁ ከዛሬው ትምህርት ምን ያህል እንደተረዳችሁ ማወቅ ፈልጋለሁ። ምክንያቱም እሱ ነው ትልቁ ነገር። እሺ ይሄ ቁጥር ስንት ነው? ይሄ ቁጥር በአንድ ቤት 3 አውጥቻለሁ፣ በ10 ቤት እነዚህን ቁጥሮች አውጥቻለሁ። ይሄ ቁጥር ስንት ነው? ይሄ ቁጥር እሺ የመጨረሻ አመሰግናለሁ። ከታች እንደምጽፏቸው መልሳቸውን በጣም ተስፋ አለኝ። በቀጣይ ቪዲዮ ወደ መሰረታዊ ነገር ወይም ወደ አባከሳችን እንመለስና ማንኛውንም ቁጥር ያለ አሟይ መደመርና መቀነስ እንመማራለን ማለት ነው። ያለ አሟይ ወይም መጫወቻ ሳንጠቀም ቁጥሮችን እንዴት መደመር መቀነስ እንችላለን የሚለውን በቀጣይ በክፍል 6 ይዤላችሁ እስከመጣ ድረስ መልካም ጊዜ ይሁንላችሁ።